ሰላም የሜጋ ቲፕስ ተከታታዮችና ሰብስክራይበሮች እንደምናላችሁ። ለዛሬ ቴሌግራም ላይ የማታውቋቸውን ነገሮች ነው ይዤላችሁ መጣሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ልውሰዳችሁ። እነዚህን ነገሮች ለመጠቀም አፕሊኬሽንን አፕዴት ማድረግ ያስፈልገናል። ይህንንም ለማድረግ ፕሌይ ስቶር ገብተን ቴሌግራም ብለን ሰርች በማድረግ መጀመሪያ ላይ የሚመጣልን አፕሊኬሽን ከፍተን አፕዴት እናደርገዋለን። እኔ ከዚህ በፊት አፕዴት ስላደረኩት ቀጥታ ኦፕን ነው የሚለኝ። እናንተ ጋር ግን አፕዴት የሚል ጽሑፍ ይመጣላችኋል። እሱን ነክታችሁ አፕዴት ካደረጋችሁት በኋላ ያሉትን አዳዲስ ነገሮች መጠቀም ትችላላችሁ። የመጀመሪያው የሚሆነው አዲሱ ቲፓችን የሚሆነው ቴሌግራም ላይ ለሰዎች በምትጻጻፉበት ሰዓት ዘንዳ ሰዎች ቴክስቱን አይተው እንዳላዩት ወይም ደግሞ አውቀው የሚሆን ሳያውቁ እናንተ የላካችሁላቸውን ቴክስት አይተውት ነገር ግን የማይመልሱ ከሆነ ይህንን ነገር እንዴት አድርገን ማስተካከል እንደምንችል ነው የምነግራችሁ። ከዚህ በፊት በባለፈው ቪዲዮ ያሳይቻችኋለሁ። የሰውን ፕሮፋይል ጫና አድርጋችሁ ስትይዙት ቴክስቱን ማንበብ ትችላላችሁ፣ ግን ለሰውየው አያሳየውም። አሁን ላይ ግን ያን ነገር ለመሸፈን ልክ እንደዚህ ቴክስቱን ከጻፋችሁ በኋላ እናንተ የምትፈልጉትን ጽሑፍ ወይም ደግሞ ሁሉንም ሴንቴንስ ሊሆን ይችላል እንደዚህ ሼድ አድርጋችሁ ማርክ ካደረጋችሁት በኋላ ከጎን ያለችዋ 3 ነጥብጣብ አለች። ልክ እንደምትመለከቱ ሙሉ እናንተ የምትፈልጉትን ቴክስት ነው ማርክ የምታደርጉት። ከዛ ከላይ ያለችዋን 3 ነጥብጣቧን ትነኩትና ስፖይለር የምትላለች ስፖይለር የምትለዋን ትነኳታላችሁ። ይህንንም በምታደርጉበት ሰዓት እንደምትመለከቱት ጽሑፉ እንዳይታይ ይሆናል ወይም ደግሞ ሃይድ ይሆንላችኋል። ይህም ከሆነ በኋላ ያ ሰው ቴክስቱን በምልኩለት ሰዓት ማየት አይችልም ከፍቶ ካላዩ በስተቀር። ባለፈው እንዳሳዩዋችሁ ፕሮፋይሉን ጫና አድርጎ ቢይዝ እንኳን ቀጥታ አይመጣለትም። ይኸው ከላይም እንደምትመለከቱት ኖቲፊኬሽን ፓኔል ወይም እንደዚህ አያመጣለትም። ስለዚህ ልክ ወደ ውስጥ በሚገባ ሰዓት የግዴታ ጽሑፉን መንካት አለበት። እንደምትመለከቱት ስፖይለር አድርጎ ነው የሚያመጣለት ጋርዶ ማለት ነው። ከፍቶ ከታይ ያለችዋን ጽሑፉን በሚነካበት ሰዓት ልክ እንደዚህ ማንበብ ይችላል። ስለዚህ እናንተን ቴክስት ሳያነብ በውጭ አይቶ እንዳላየ ማለፍ አይችልም። ከውስጥ ዘንዳ ገብቶ እንደምትመለከቱት የግዴታ ቴክስቱ መንካትና ማንበብ አለበት። ወደ ሁለተኛው ቲፕ ልውሰዳችሁ። ሁለተኛው ቲፕ ደግሞ የሚሆነው ከላይ ያለውን 3 ነጥብጣብ ነክታችሁ እንደዚህ እንደምትመለከቱት ፒፕል ኒርባይ የሚል አዲስ ኦፕሽን አለ። ይህንን ትጫኑታላችሁ። ይህ ደግሞ የሚያገለግላችሁ በእናንተ በአቅራቢያችሁ ያለን ሰው ቀጥታ ቻት እንድታደርጉ ስልክ ቁጥሩንም ሳታውቁት ዩዘርኔሙንም ሳታውቁት እንድትጠቀሙ ነው። ተርኖን ስትሉት ሎኬሽን እንድታበሩ ይጠይቃችኋል። በመቀጠልም ቀጥታ ወደ ቴሌግራም አፕሊኬሽናችሁ በምትመለሱበት ሰዓት እንደምትመለከቱት በአቅራቢያችሁ ያሉ ሰዎችን ያመጣልኛል። ልክ እንደምትመለከቱ ከታይ ሾሞር የሚል አለ። ግሩፖች ሊሆን ይችላል፣ ቻናሎች በአካባቢያችን በቅርብ ያሉትን እነሱን ያመጣላችኋል። ሁሉንም አይደለም ይህን የሚያመጣላችሁ እንደምትመለከቱት እዚህ ዘንዳ እናንተ ስልክ ላይ ገብታችሁ ማየት ትችላላችሁ። ያው ሙሉ በሙሉ በሀገራችሁ ወይም ደግሞ በአካባቢያችሁ ያለውን ሰው ሳይሆን ለዚህ አገልግሎት ፐርሚሽን ወይም ደግሞ ሎኬሽናቸውን ክፍት ያደረጉ ሰዎችን ብቻ ነው የሚያመጣላችሁ። ሾው ሞር ስትሉት እንደምትመለከቱት ወደ ታይ ያመጣላችኋል። ብዛት ነው። እኔ ጋር ላይ 90 ምናምን በላይ ነው ያመጣልኝ፣ 96 አካባቢ ነው። እናንተ ዘንዳ ደግሞ ከዚህ የበለጠም ሊመጣላችሁ ይችላል። ይህንንም በማድረግ እናንተ ለምትፈልጉት ሰውና ለማታውቁት ሰው እንደ አዲስ ቴክስት መጻጻፍ ትችላላችሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ለጓደኛችሁም ደግሞ ይህ ነገር እንዲደርሰው ሼር በማድረግ ቤተሰብ መሆን ትችላላችሁ። ወደ ሶስተኛው ቲፕ ልውሰዳችሁ። ሶስተኛው የሚሆነው ደግሞ ወደ ፕሮፋይላችን ገብተን ሴቲንግ ውስጥ እንገባለን። በመቀጠልም እንደምትመለከቱት ቻት ሴቲንግስ የሚል አለ። እሱን ቻት ሴቲንግስ የሚለውን አንድ ጊዜ ነክተን ወደ ውስጥ እንገባለን። በመቀጠልም ልክ እንደዚህ እንደምትመለከቱት እንዲህ አይነት ነገር ያመጣልናል። ከታይ ኩዊክ ሪያክሽን የሚል አለ። እሱን አንድ ጊዜ ክሊክ አድርገን እንደምትመለከቱት ያመጣላችኋል። እናንተ የምትፈልጉትን የላይክ የዲስላይክ እንዲሁም ደግሞ የልብ ቅርጽ ምልክት ፋየር እና የተለያዩ ነገሮችን ያመጣላችኋል። እናንተ ባይ ዲፎልት የላይክ ምልክት ነው የሚያደርግላችሁ። እናንተ ከዚህ የምትፈልጉትን ማድረግ ትችላላችሁ። ከዚህ በመቀጠል ቻናልም ሊሆን ይችላል ግሩፕ ላይ እንዲሁም ደግሞ ለሰዎች ቴክስት ቀጥታ ኩዊክሊ ሪያክሽን መመለስ ትችላላችሁ። ይህ ማለት እንደምትመለከቱት አሁን ሄሎ የሚለውን ጽሑፍ ዳብል ታፕ በማድረግበት ሰዓት የላይክ ምልክት ሰጥቷል። እኔ ላይክ ሴቭ ስላደረኩት ነው። እናንተ የልብ ቅርጽ ካረጋችሁት ደግሞ የልብ ቅርጽ ምልክት እንደዚህ ያመጣላችኋል። ከዚህ በመቀጠል ቴክስቱን አንዴ ስነኩት እንደዚህ የተለያዩ ሪያክቶችን ያመጣላችኋል። እናንተ ግን የተመቻችሁን ቀጥታ ኩዊክ አድርጋችሁ በዳብል ታብ እንዲሰራላችሁ ማድረግ ትችላላችሁ። ልክ እንደ ቲክቶክ እንደ ኢንስታግራም ነው። ይህንንም በማድረግ መጠቀም ትችላላችሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። በቀጣይ እስከምንገናኝ ድረስ ይመቻችሁ።